ብዙ ጊዜ ስለ ሑረል ዐይን ይወራልና ሑረል ዐይን ሴቶች በጣም ውቦች ናቸው። ውብ ከመሆናቸው የተነሳ የሑረል ዐይን ሴት ጉፍታዋ ማለት ነው እሱ አይደለችም ጉፍታዋ ወደ ዱንያ ብቅ ብትል ዱንያን በአጠቃላይ በሽታው በምኑ በጣም ታውር ነበረ። በጣም የሚገርም ብርሃን ነበረ የምትፈነጥቀው ማለት ነው። ወደ ዱንያ ብቅ ብትል የሻሿ ማለት ነው ወይም ደግሞ ጉፍታዋ ተብሎ የሚጠራው ያን ነገር ብቅ ቢልም ዱንያ ላይ ያስበው ነበረ። ይህ የሑረል ዐይን ጉፍታ ማለት ነው። ሑረል ዐይኗ ራሱ አይደለችም። እና ጀነት የምትገባ የዱንያ እንስትስ ምንድነው ሐሏ ሲባል قال امام القرطبي رحمه الله تعالى من يلالو حال المرأة يا المؤمنة في الجنة يا مؤمن سيت يجنة هونيتها مندنو أفضل من حالي الحور العين كحور العين يبلت حالها يعني هونيتها كحور العين يبلتنا. طيب يعني بجمال بنتني لون شلون بقنجنا هنا بمن يوم نجر كحور العين تبلتالج የዱንያ ሴቶች ምክንያቱም የዱንያ ሴት ብዙ እንትኖችን ያኒ ፈተናዎችን አልፋ አላህ ባዘዘት መንገድ ሄዳ አላህ Subhanahu Wa Ta'ala ከከለከለን ነገር ተከልክላ አላህ ያዘዛትን ነገር ሰርታ ስለሆነ የምትሞተው ይቺ ሴት ከሑረል ዐይን ትበልጣለች። የሑረል ዐይን ሁኔታ ቅድም እንደነገርኳችሁ በጣም ውቦች ናቸው። ሰውነታቸው በጣም የሚገርም ነው። ወላኪን ደግሞ የዱንያ ሴት ከሑረል ዐይን ትበልጣለች። الله سبحانه وتعالى كجنة ستوش بلن الله يحفظكم.